ومن كان مريضا هممتኛ የሆነ ከሆነ ለመጾም የማይችል ወይም የሚከብደው أو على سفرين ወይም መንገድ ላይ ከሆነ ጉዞ ላይ ከሆነ فعدة ቁጥሮችን ይተካል من أيام أخر ከሌላ ቀናት በመትኩ ይተካል በነዛው ልክ يريد الله بكم اليسر يريد الله ይሻል ቢኩም በእናንተ ላይ اليسر ማግራራትን ይሻል በተታመሙም ጾሙ መንገድ ላይ ብትሆኑም ጾሙ አላለም ከእናንተ ውስጥ ህመምተኛ የሆነ መንገድ ላይ የሆነ ሰው ምን ማድረግ ይችላል በሌላ ቁጥሩን በሌላ ጊዜ መተካት ይችላል አፍጥሮ ይሄን የደነገገው يريد الله بكم اليسر በእናንተ ላይ አላህ ማግራራትን ስለሚሻ ነው ولا يريد بكم العسر እንጂ ማክበድን ማስቸገርን ስለሚሻበት አይደለም ከዛስ ولتكملوا العدة ቁጥሩንም እንድትሞሉ አዟችኋል ቁጥሩንም እንድትሞሉ ولتكبروا الله اللهንም እንድታልቁት ቁጥሩንም በመሙላት على ما هداكم ስለመራችሁ ولتكبروا الله اللهን እንድታልቁት ተግባሩን በመፈጸም على ما هداكم ولعلكم تشكرون እንድታመሰግኑትም ነው ረመዳን የተደነገገበት ዓላማው ይሄ ነው ولتكبروا الله على ما هداكم ولعلكم تشكرون ጌታችሁን ልታመሰግኑ ከመጽሐፍ ቁርአን ሰጥቷችኋል ከወር ከጾም ረመዳን እንድትጾሙ ደንግጎላችኋል የከበረ ወር ስለዚህም እንድታመሰግኑት